ክብደቱን ለመጨመር ተቸግረዋል? እንግዲያውስ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮአችን በተለያዩ ድረገጾች እና የሕክምና ባለሙያዎች ንግግር ያገኘነውን በአንድ ሳምንት ጊዜ ውስጥ የሚታይና ጤናማ የሆነ የክብደት መጨመሪያ 5 ዘዴዎችን እናያለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳረሱ፣ ለኪዶ ሄልዝ ፊትነስ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ እያልን ወደ ቪዲዮ ሄድን። ወደ ቲፖቹ ከመሄድ በፊት የሰውነት ክብደት ለመጨመር ሰዎች የተለያዩ ነገሮችን ሲያደርጉ እናያለን። አንዳንዶቹ ጤናማ ሲሆኑ፣ ሌሎቹ ደግሞ ጤናን የሚጎዱ ናቸው። በረጅም ጊዜ ውስጥ ከኮሌስትሮል ጋር ተያያዥ ለሆኑ በሽታዎች ሲዳረጉ እናያለን። እንደዚህ አይነት የሰውነት ግንባሮች ከጥቅማቸው ጉዳታቸው ያመዝናል። ታዲያ ጤናማ በሆነ መንገድ ሰውነቴን እንዴት ልገንባ ጥያቄያችሁ እንደሆነ እገምታለሁ። ለጥያቄያችሁም ሳይንሳዊ የሆነ 5 መፍትሄዎችን ይዤላችሁ መጥቻለሁ። በአንደኝነትና በዋነኝነት የሰውነት ክብደት ለመጨመር ማድረግ ያለብን ካሎሪን ሰርፕራይዝ ሲሆን ይህም ማለት ከምናወጣው ካሎሪ የበለጠ በተጨማሪ ካሎሪን ማስገባት ነው። ታዲያ በአንድ ሳምንት ጊዜ ውስጥ የሚታይ ለውጥ ለማምጣት ቢያንስ በቀን ውስጥ ከ700 እስከ 1000 ተጨማሪ ካሎሪን መመገብ አለብን። ሌላኛው ከዚህ ጋር ተያይዞ የሚነሳው ጥያቄ እንዴት ነው ካሎሪን ሰርፕራይዝ ማድረጋችንን የምናውቀው? የኢትዮጵያ ምግቦች ምን ያህል ካሎሪን አላቸው? ጥያቄዎች ናቸው። ሁሉንም ጥያቄዎቻችሁን በአንድ ቪዲዮ መመለስ ስለማይቻል እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ላይ አስቀምጡልኝ እያልኩ ወደ ሁለተኛው ቲፕ ሄድኩኝ። በሁለተኛ ደረጃ የምናገኘው ቲፕ ደግሞ ካሎሪን ዴንስ የሆኑ ምግቦችን መመገብ ነው። እነዚህ ምግቦች ሰውነታችን ቶሎ ሳይጠግብ ብዙ ካሎሪን እንድናገኝ የሚያስችሉ ምግቦች ሲሆኑ እነሱም በዋነኝነት ፕሮቲን፣ ካርቦሃይድሬት፣ ሄልዚ ፋት ናቸው። የተወሰኑትን ለመጥቀስ ያክል ፕሮቲን ከእንቁላል፣ ከዶሮ፣ ከአሳ እንዲሁም ከባቄላ የምናገኝ ሲሆን ካርቦሃይድሬትን ደግሞ ከሩዝ፣ ከአጃ፣ ከድንች እንዲሁም ከዳቦ እናገኘዋለን። ሄልዚ ፋት ወይም ጤናማ የሆኑ ስብን ለማግኘት ደግሞ እንደ ኦሊቭ ኦይል፣ ኮኮናት ኦይል እና የለውዝ ቅቤ መጠቀም እንችላለን። በሶስተኛ ደረጃ ሰውነታችንን ለመገንባት ማድረግ ያለብን ነገር ደግሞ የአካል ብቃት እንቅስቃሴ ማድረግ ነው። በተለይም ስትሬንግዝ ኤክሰርሳይዝ የሚባሉትን እንደ ስኳት እና ፑሽአፕ የመሳሰሉ በቀላሉ በቤት ውስጥ መስራት የምንችላቸውን ስፖርቶች ቢያንስ በሳምንት 3 ጊዜ መስራት፣ ያም ስብን ብቻ ሳይሆን ጡንቻንም እንድንገነባ ያስችለናል። ከዚህ ጋር ተያይዞ በቤት ውስጥ ልንሰራቸው የምንችላቸው የአካል ብቃት እንቅስቃሴ አይነቶች እንዲዘጋጅላችሁ የምትፈልጉ ከሆነ በኮሜንት አስቀምጡልኝ። አራተኛው ደግሞ መተኛት እና ጭንቀትን ማስወገድ ነው። ጥናቶች እንደሚያሳዩ ከሆነ በቀን ውስጥ ቢያንስ ከ7 እስከ 9 ሰዓት ጥሩ የሆነ ያልተቆራረጠ እንቅልፍ ማግኘት አለብን። ከእንቅልፍም በተጨማሪ ጭንቀትን ማስወገድ አለብን። ምክንያቱም ከፍተኛ የሆነ ጭንቀት በራሱ ካሎሪን በርን ወይም ሰውነት የሚያቃጥለውን የካሎሪን መጠን ይጨምራል። ከዚህም በተጨማሪ የምግብ አፕታይታችንን በመቀነስ ምግብ እንዳንመገብ ያደርገናል። አምስተኛውና የመጨረሻው ለዛሬ የያዝነው ቲፕ ደግሞ ስሙዚ ወይም የተለያዩ ካሎሪን ዴንስ የሆኑ የምግብ ግብዓቶችን በመቀላቀል ውህድ ወይም ጭማቂ ማዘጋጀት ነው። ይህንም ማድረጋችን ምግቦቹ ለየብቻ በልተን ከምናገኘው ካሎሪን በተሻለ መልኩ እንድናገኝ እንዲሁም ሰውነታችን ጋር ቶሎ በመዋሃድ ቶሎ የሚታይ ለውጥ እንድናገኝ ያደርገናል። እንግዲህ ቤተሰቦች በዛሬ ቪዲዮአችን ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ፕሊስ ላይክ በማድረግ ተባበሩን። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።